Sabrina. Abi. Bileş komedyen şeto official tube le matash. Beno ፈጠት አይ ያላፈጥ መሳቅ ነው ያለብኝ በደስታ የኢትዮጵያ ጠቅላይ ሚኒስትር ብትሆኚ አንቺ እኔ መጀመሪያ የምትፈቺልን ችግር የትኛው ችግር ነው? ሀገራችንን ሰላም እንዲያደርግል ነይ ግቢ ቆይ አንቺ ጠቅላይ ሚኒስትር ብትሆኚ እኔ እንዴት ነው ኢትዮጵያን ሰላም የምታረጋት? ዝካ ጦርነት ይባላል። እሱ ጋር አረ ሰላም ነው ፊኛ ነው ያለው። እነሱን እንዲያቆሙ አረጋቸዋል። እንዴት በል እንዴት በጥልቅ ቤት እንከታቸው እዛ ሰርፕራይዝ አለ። አይናቸውን አስጨፍንም እንትና ቆለፍ እናረጋባቸዋል። ከዛ ወንዝ ውስጥ ጭምር እናረ ሀገሬ ወድሻለሁ ማለት ባሁኑ ምርጫ ከመጣ እንመርጥሻለን ተወዳደሪ ለካ 18 ዓመት አልነሽም እሺ ኢትስ ኦኬ ከእናትና ከአባት እቤት መሆን የሚወደው ማን ነው? ያው ወንድ ነው አባት ህፃናት ሲያድጉ ምን ያስፈልጋቸዋል? መንከባከብ ፍቅር መስጠት በጭንቀት እንዳያድጉ ማድረግ እግዚአብሔር ይባርክ አባት ልጆቹን ከምን መጠበቅ አለበት? ከባልና ሚስት ወሬ ከባልና ሚስት ጭቅጭቅ ልጅ ላይ የሆነ አደጋ ሊደርስበት ሲል መከላከል መንከባከብ አተመድንም ብታፈጥ ስንት ዓመትሽ ነው? 7 አሰማም እንዴ ረግኝ ኦይ አሁን ባልና ሚስት ልጃቸው ፊት ያልተጨቃጨቁ ማን ፊት ሊጨቃጨቁ ነው? የሆነ ክፍሉና በሩን ዘግታ ልጆቹ እንዳይሰሙ መወያየት ብቻ በቃ እንጂ ጥላ ያስፈልግ ቆይ እስካሁን አላመንኩም ልጆች ፊት ብንጨቃጨቅ ምን ችግር አለው? ልጅ ከፋል ያዝናል ትምህርት ቤት ይጨነቃል የተሳሳተ ነገር ሊጽፍ ይችላል ከዛ ሰነፍ ተማሪ ሊሆን ይችላል ስለዚህ ይሄን ብቻ አሁን ልናገር ነው ይሄን ሁሉ በሁሉም አንድ ሳይቀር ሰው ብዙ ላክ በቲክቶክ ሼር አድርጉ ኮሜንት ሼር አድርጉ እንግዲህ እናትና አባት በልጅ ፊት አትጨቃጨቁላችኋል እግዚአብሔር ይባርክ አሳምኖኛል በቃ እኔም አሁን አመንኩበት በቃ ባልና ሚስት ልጅ ፊት መጨቃጨቅ ለካ ልጁ ሰነፍ ይሆናል እኔ አላወኩም ነበር በቃ አምኛለሁ ልክ ነሽ እዛው እንዳታዘልኝ እዛው ቁጭ ብለሽ ወይኔ ተሸውድ ስንት ልጅ እንዲኖርሽ ነው የምትፈልጊው ስታድጊና እናት ስትሆኚ በቃ አላህ ይሰጠኝ ምን አይነት ልጆች ነው የምትፈልጊው ቆንጆ ውብ እንዳንቺ ማለት ነው የኔንቶ የወንድ ያሱ ሴት ደግሞ የማየ ቆይ ጥያቄ አለኝ እንዴ የኔንቶ ስትይ ምን ማለትሽ ነው ውብ እኮ ነሽ ውብ ነኝ ግን ከኔ የሚመሳሰል ከሆነ ሰው ማን እናት እንደሆነ ማን ልጅ እንደሆነ አያስታውቅም ቀይ አንድ ጊዜ ጥንት ማስተዋወቂያ ለፍጣል ያንተ አሁን እሸቱ ኮሜዲያ ላይ ነው ያለነው ይመቻችሁ ኮሜዲያን እሸቱ ኦፊሻል ቲዩብ አረ በሷ ስም እንደው በሰብሪና ሰብስክራይብ አድርጉ ያረጋችሁ በጣም እናመሰግናለን ሴቶች በስንት ዓመታቸው ነው ማግባት ያለባቸው እንዳታስደነግጪ ይመጣ አይ አረክ ግን ነጠፍ ብለዘና ብለቆጭ በለሽ ሴት ልጅ በስንት ዓመቷ ነው ማግባት ያለባት? በ20 አንተ ፈራው እና 7 ዓመትሽ ነው? አዎ አሪፍ ነው በስነ ልቦና ዲግሪ አለሽ?
አዎ ወንድ ልጅስ በስንት አመቱ ቢያገባ ጥሩ ነው? እሱማ ከፍ ማለት አለበት ቢያንስ 25 ሀገርሽን ትወጃታለሽ? አዎ በጣም እርግጠኛ ነሽ? ወላሂ እስቲ ለሀገርሽ ፍቅርሽን ግለጪላት። ሀገሬ ሰላም ሁኚልኝ ደስተኛ ሁኚ እኛ አለንልሽ ከጎንነችሽ አትጨነቂ ይሄን ነው የምለው ከዚህ በላይ ምን አለ? ኢትዮጵያ ስንት አመት ነው የምትኖረው? 12 አመት ከዛስ ምን ትሆናለች ከ12 አመት በኋላ? እንደገና ደግሞ ሌላ መስከረም ይመጣና ጥቅምት ዳር ታሳስ ምናምን እያለ ይሄዳል እንደ አዲስ ትወለዳለች ማለት ነው። ኢትዮጵያን አሁን የሚያስጨንቃት ምንድነው? እኛ ስንጎዳ ወገኖቻችን ሲጎዳ ነው የምትጨነቀው። ኢትዮጵያ ያማታል? አያማትም ማለት በሽተኛ ነች ማለት ሳይሆን ህመም ይሰማታል። ምን ሲሆን ነው የሚያማት? እሷ ህመም የሚሰማት ህመም የሚሰማት በቃ እኛ ስንጎዳ ነው። እኛን የጎዳን ኢትዮጵያን የጎዳት አለ? አዎ። ማን ነው? ጥል ነው የጎዳት። ጥል ነው የጎዳት። ሰው ከራሱ ብሔር ጋር ብቻ ቢኖር ምን ያጣል? ፍቅር ያጣል። ፍቅር ቢያጣ ምን ያጣል? ሰላም ያጣል። ሰላም ቢያጣ ምን ያጣል? እህትና ወንድሙን ያጣል። መገንጠል ማለት ምን ማለት ነው? ይሄ የሆነ አሻንጉሊት አለኝ እኔ ከዛ የሆነ እጁ ላይ ግንጥል አደረኩት። ለሀገርሽ ምን ትመኝላታለሽ? ሰላም፣ ፍቅር፣ አንድነት፣ ደስታ በቃ። በጦርነት ሰዎች ሲሞቱ መጀመሪያ የሚጎዳው ማን ነው? ራሱ ሟቹ። አስሟቹ ገዳዩ እንዴት? ሰው ሲገድል ፖሊስ መጥቶ ያስረው የለ? አዎ እስከሚያር ድረስ ያስረውና ከዛ እሱም ቀጭ ብሎ ይሞታል። ሰውን ጎዳ ማለት ራሱን ጎዳ ማለት። የመጽሐፍ ቅዱስ የቁርአን ፍልስፍና እኮ ነው። ሰውን ጎዳ ማለት ራሱን ጎዳ ነው አይደል? እንዲደረግብህ ማትፈልገውን እሺ። አሁን ሁሌ ጦርነት ተዋጉ ተጋደሉ ለሚሉ ሰዎች ምን መልእክት አለሽ? ንገሪያቸው በካሜራ። እንግዲህ እንደዛ የምትሉ ሰዎች ተጠንቀቁ። አላህ ከተቆጣችሁ እሱ ከተነሳበት ምን እንደሚያደርግ ታስቡት። እና እንግዲህ ሰዎች በሰላም በፍቅር ኑሩ። እናመሰግናለን። ሄሎ ወይ ሶብርዬ፣ ተረትና ምሳሌ ልጠይቅህ ነው። እሺ እኔ ቆንጆ። ቀን በበቅሎ ዳሽ። ወይ አላቆም ሶብርዬ። እሺ ሰው በዝና በዩ። ሰው በዝና ዳሽ። ከባድ ነው እሸቱ። እሺ የመጨረሻ ነው ይሄ ካልተመለሰ ተበላሽ። የመጨረሻ እንደው ቀላሉን አርገውሽዬ። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ወጣ። በትክክል ተመልሷል። ሁለት ዛፍ ላይ ወጣ። አመሰግናለሁ። እሺ እኔም አመሰግናለሁ። እሺ ይሄንም ሰላም በይልኝ። እሺ አጥና፣ በደንብ ግን አጥና። አዋራድከኝ። መለስኩ። እኔ ማለት መጨረሻው ተረትና ምሳሌ አጥና። አሁን ነው የምጀምረው። እሺ አጥና። 1 2 3 በቃ ጨርሰናል። አብራችሁ እሺ። ቼ ኩቬራ የዓለም ጀግኖች ታሪክ ለኢትዮጵያ ልጆች ብሎ ደራሲ መሐመድ ሰልማን የቼ ኩቬራ መጽሐፍ ሸልሞሻል። ተራራው እንደ ከፍታው ሁልጊዜም አንድ እርምጃ ቀዳሚው ዳሽን ባንክ የ2000 ብር ሽልማት አበርክቶልሻል። ይሄ ደግሞ ለሰብሪና መሐመድ የምስጋና ሰርተፍኬት ከዶንኪ ቲዩብ። በመጨረሻ ደግሞ ለጣፋጭነትሽ ስለ ድንቅ ልጅነትሽ እናመሰግናለን። ዶንኪ ቲዩብ ከአሜሪካን ሀገር ስናፍቅታችን አሰርታ የላከችልን ዋንጫ ነው። ሁሌ ባየሽው ቁጥር እኛን አስታውሽን፣ አስቢን። እኛም ቪዲዮሽን ባየነው ቁጥር እናስብሻለን፣ እናስታውስሻለን። ይሄው የዋንጫ ሽልማት ተበርክቶልሻል ለሰብሪና መሐመድ።
አመሰግናለሁ። በመጨረሻም ከማይ ጋር አንተ መመረቅ ፈልጋለሁ። ሁላችሁም አሜን ትላላችሁ። እሺ እሺ ሁላችሁም ጮክላ እሺ በሉ። እሺ ጎበስ። ሀገራችንን ሰላም ያድርግልን። አሜን። ኢትዮጵያ ሰላም ትሁን። አሜን። ሰው ደስተኛ ይሁን፣ ሰው አይታመም። አሜን። እሸቱ የምትፈልገውን ይስጥ። አሜን። ማንም ባለው እኔን ሁሉ ሰው ስሚኝ ጨርሳለሁ። ሳምፕል ከወሰድሽ አይበቃም? ያሳድግሽ፣ ለቁም ነገር ያብቃሽ። አሜን። ትልቅ ደረጃ ያድርስሽ። አሜን። ሞገስ ይሁንሽ። አሜን። ከፍ ከፍ ያርግሽ። አሜን። ቸርነቱን ያብዛልሽ። አሜን። በየሄድሽበት ተወደጂ። አሜን። ያየሽ ሁሉ ይደንግጥ። አሜን። የነካሽው ይባረክ። አሜን። ሀብትሽን ያብዛው ያትረፍርፈው። አሜን። አይ ሀብት ላይ አሜን። አሜን። ለሀገር የምትተርፊ ያርግሽ። አሜን። ኢትዮጵያ በአንቺ ስም ትጠራ። አሜን። አመሰግናለሁ። እወድሻለሁ። እና ደግሞ ምለው ነገር አለኝ። አላህ አመሰግናለሁ ለዚህ ስላደረስከኝ። አላህ ኑርልኝ። አላህ በጣም ነው የምወድህ። ሌላን ደግሞ ማመስገን ፈልገው እማዬ በጣም ነው የምወድሽ። አመሰግናለሁ ላረክሽልኝ ሁሉ። ስለዚህ ስላረክሽኝ ሁሉ አላህ ይክፈልሽ። እሸቱ ደግሞ በዚህ ቀጥልበት። ልጆች እያበረታታ ድንቅ ልጆችን ቀጥልና የልጆችን ፋሽን ሾው ብከፍት ጥሩ ነው እና እሸቱ በጣም ነው የምወድህ። ሌላን ደግሞ ዩኒ በጣም ነው የምወድህ። አንተ ሁሉ ነገር ስላደረክልኝ በጣም አመሰግናለሁ። ዩኒ አንተ ዘና ብለህ ኑር እና ዩኒ እወድሃለሁ። መቅደስ እወድሻለሁ። በጣም ነው የምወድህ። ስለተንከባከብሽ ምግብ እየሰራ አብልተሽን እያዝናናሽን ስላሳደግሽን በጣም አመሰግናለሁ። ደግሞ ለአባቢ የሚስተላለፍለት መንገድ አባቢ ምልህ ነገር እንግዲህ እንደዚህ እንድትመረቅ ከፈለክ መጀመሪያ እዝናና ሀገር ፈታ እያልክ ስራ እና ሌላ ማመሰግናለሁ። ለካ ሙአዝዬ እወድሃለሁ። በጣም ነው የምወድህ። አንተ ደግሞ ሁሉ ነገር እየሰጠ ስላሳደግከኝ አመሰግናለሁ። የቀራለ ያልተመሰገነ ወይኔ ጉዴ! ይቅርታ እጃችሁን አቃጠልኳችሁ። ችግር የለም እኛ እናጨበጭባለን። ስራችን ማጨብጨብ ነው። ይሄ ለመምህራኖች እንደላ ጎል አካዳሚ መምህሮች በጣም ነው ማመሰግነው። እንደዚህ ብዙ እውቀት ስላደረጋችሁልኝ አመሰግናለሁ እና እናንተ ደስተኛ ብቻ ሁኑ። እኔ ደግሞ ካላወቃችሁኝ ሶብሪና ነኝ። በዶንኪ ቲዩብ ታሪክ 3 ክፍል የተቀረጸች የመጀመሪያዋ ድንቅ ልጅ ነች። ሶብሪና መሐመድን አመስግኑልኝ። የኤዲቲንግ፣ የሞሽን ግራፊክስ፣ የግራፊክ ዲዛይን እውቀት ተሰጥኦ ያላችሁ ታዳጊዎች ከ17 ዓመት ጀምሮ ያላችሁ ልጆች ካላችሁ የ1 ደቂቃ ቪዲዮ ዶንኪ ቲዩብን የሚመለከት በሞሽን ግራፊክስ ምርጥ የሆነ ቪዲዮ ስሩና እዚህ ስር በምታዩት ቁጥር ቴሌግራም ላይ ላኩልን። ሌላው አደራ ምላችሁ በአካባቢያችሁ በተለይ በአፋር፣ በኦሮሚያ፣ በአማራና በሲዳማ ክልል ልዩ የእርቅ፣ የለቅሶ፣ የሰርግ፣ የማዋለድ አብሮ የመኖር ኢትዮጵያዊነትን፣ አንድነትን፣ ሰላምን፣ ፍቅርን የሚያሳይ ልዩ ባህላዊ ስነ ስርዓት ሲካሄድ መተን እንድንቀርጽ ጋብዙን። የባህልና ቱሪዝም ኃላፊዎች ካላችሁ ባካችሁ ደውሉልን። በዚህ ስር በምታዩት ስልክ ቁጥር እየደወላችሁ አግኙን። በቅርቡ መተን ኢትዮጵያንና ኢትዮጵያዊነትን ማሳየት እንፈልጋለን። የኮሜዲያን እሸቱ ሰኔ 4 ታውቁታለች። ኮሜዲያን እሸቱ ያ አጭሩ ልጅ የሱ አዲስ ስታንድ አፕ ኮሜዲ ሾው አለ ተምታታብን
አዲስ ስታንድ አፕ ኮሜዲ ሾው በደብረ ዘይት ህይወት ህንጻ 1500 ሰዎችን በሚይዘው የደብረ ዘይት የህይወት ህንጻ አዳራሽ የመግቢያ ትኬት ቪአይፒ 500 ኖርማል 100 ብር ነው። በሁሉም ደብረ ዘይት ወይም ቢሾፍቱ በሚገኙ የዳሽን ባንክ ቅርንጫፎች አሁኑኑ ትኬቱን ቁረጡ፣ አሊያም እዚህ ስር በምታዩት ስልክ እየደወላችሁ መረጃ ማግኘት ትችላላችሁ። ኮሜዲ ናፍቆኛል። አቡኑና እንሳቅ። አመሰግናለሁ። ግን አንድ ነገር ልጠይቃችሁ የምፈልገው ከማዬና ከመቅደስ እንድትተዋወቁ ነው ፈልግ። መቅደስና ማዬ ከኔ ጋር ይጨባበጡ። እሺ፣ የሚገርም ነው። ስሟ ማን ነው? እስከ አያቷ ሳዳ ኢማም መሐመድ። መቅደስስ? እስከ ቀድማ አያቷ ነው ማውቀው። መቅደስ ፈጠነ አሰፋ መኮንን። እግዚአብሔር ማረነ ክርስቶስ ነው። እግዚአብሔር ይባርካችሁ። ጨብጡኝ፣ እንድጨብጡኝ ፈልጋለች። ሰዓዳ ኢማም መሐመድ እናቷ ነች። መቅደስ አሰፋ መኮንን ቤት ውስጥ የምትረዳችሁ። ሰዓዳዬ እንዴት ነሽ? እንኳን ደህና መጣሽ። እንተዋወቅ። ኮሜዲያን እሸቱ እባላለሁ። ኢንሻአላህ እኔ ኦንላይን ላይ ነው የምንቀሳቀሰው። እሺ። ሳሊት ተመራጭ ማርያም ቤተክርስቲያን ፊት ለፊት አዲስ አበባ ቀይ መስቀል የሚላለ እሱ ጋር ሁለተኛ ፎቅ ነው። ኤሌክትሮኒክሶች አሉ፣ እነዚህ ኤርፎኖች ምናምን ብዙ ነገሮች አሉ። ጥራት ያለው እቃ ነው። በጣም አሪፍ እቃዎች ናቸው። 7 ኦንላይን ስቶር እና ሱሱ ፋሽን የሚላለ ይሄ ቀሚስ ለራሱ እኔ የምሸጠው ቀሚስ ነው። ማማሚያ ለራስሽ ግን ምርጡን የለበሽው ከሚሸጡት እግዚአብሔር ያክብርልኝ። አመሰግናለሁ። አረፍ በይ። መቅዲ ደህና ነሽ? እቺ ልጅ ምንሽ ነች? የምታስቸግረው አስቸጋሪው ባህሪዋ ምንድን ነው? መረበሽ፣ መበጥበጥ። በጣም ያበሳጨችሽ ምን ስታደርግ ነው? ስትመታው። አንቺ ወንድምሽን ትመቻለሽ? ቆይ ለያዝሽ። በጣም የምታስደስትሽ ባህሪዋስ? ሰው መርዳት ትወዳለች። ስንት ዓመት ቆያችሁ አብራችሁ? 3 ዓመት። ደስተኛ ነሽ? በሷስ? አትሰማም። ቀስ ብለሽ ነው። ደስተኛ ነኝ በሷ። እውነት ስለኔ እግዚአብሔር ይባርክሽ። እግዚአብሔር ይባርክ። ወድሻለሁ። እዚህ ጋር አሁን ስለ ቤተሰብ ነን እኛ። እሷ ኦርቶዶክስ ናት። ስለ ልጆቻችንን በጣም ይንከባከቡልናል። እኛ እንደ ልጅና እንደ እህት ካየናቸው እነሱም በጣም ጥሩ ናቸው። ለምሳሌ የእውነት ብዙ ጊዜ ስለ ሰራተኛ መጥፎ ሲወራ ቅድሚያ እኛስ እንደ ልጅ አይተናል። ሶብሪና ካጠፋች እቆጣታለሁ፣ እሷም ካጠፋች እቆጣታለሁ። ግን ሶብሪና ብሰብር አስወጣታለሁ አላስወጣታለሁ። የሚገርም ነው። የሚገርም ኮንሰፕት ነው። ያው ያስታውቃል። መቅዲ በኮንፊደንስ እዚህ ጋር ቁጭ ብላ እየሳቀች እየተጫወተች ይሄን ፕሮግራም ስትታደም የሚገባኝ ነገር አለ። ምን አይነት ግንኙነት እንዳላችሁ 3 ዓመት ሙሉ ካንቺ ጋር መቆየቷን በራሱ ይናገራል አይደል? አሁን እኮ እንትን ሳምንት ረጅም እየሆነ ነው። አሁን ረጅም ልጅቷ አዲስ ልጅ አገ አግኝቼ መቼ ነው ባለፈው ሰኞ እስካሁን አለች። እድለኛ ነሽ። እድለ ያገሬ ታወጥ ልይልሻለሁ። በቃ እስኪ ነገ ደውልሻለሁ፣ ቼክ አረግሻለሁ ነገ ካለች የሚባልበት ዘመን ላይ ነው ያለ ነው። እውነት ነው። በዚህ አጋጣሚ ዘመነ ፍስሐ የሚለውን ስታንድ አፕ ኮሜዲ ጋብዣችኋለሁ። ከሰራተኞችና አሰሪዎች ጋር ያለውን ግንኙነት በተመለከተ ሰርተናል። ሊንኩን እዚህ ዲስክሪፕሽን ላይ አስቀምጥላችኋለሁ። በጣም የሚገርም ኮሜዲ ነው። ከሰሯቸው ኮሜዲዎች በጣም የታየው እሱ ነው። 2.2 ሚሊዮን ሰው አይቶታል እስካሁን። እንግዲህ ተመልከቱ።